10 ነገር ማሟላት አለበት አለበዛ ቤት ይፈርሳል አዎ እዛ የጀመርከው የሰራው ጎጆ ይፈርሳል ታምናው ለዘውጅካ ሁሉ ጊዜ ለባለቤት የምትለግሰው ነገር فاحفظ عني واحرص عليها አደራ እንዳትረሳው ሁሉ ጊዜ ተግብረው የመጀመሪያውና ሁለተኛው አሉት فإن النساء يحببن الدلال ويحببن التصريح ሴቶች በተፈጥሯቸው እንደ ህፃን ልጅ የሚያባብላቸው ይወዳሉ የሚገለምጣቸው የሚሰርባቸው የሚያወርዳቸው ሳይሆን በቃ የሚንከባከባቸው እንክብካቤ ይፈልጋሉ በተግባርም በቃላትም አታቁስል አታኩርፍ አትነዛነዝ ስርዓት ይኑርህ እኛኛ አትበል ይሄ ሴቶች በተፈጥሮ የማይወዱት ነገር ነው አሉታ فلا تبخل عن زوجتك على زوجتك بذلك ይሄን ነገር እንዳትቀንሰው እንዳትተው ስለዚህ ሁሉ ጊዜ አባብላት ነው فإن بخلت ይሄን ነገር ማረክ ካልቻልክ جعلت بينك وبين حجاب بس በአንተና በሷ መካከል ግርዶሽ አለ በኑሯችሁ መካከል እንዳትግባቡ እንድትራረቁ የሚያደርግ المعاشرة حجاب ነው በራሱ ልብ ለልብ እንዳትገናኙ ያደርጋችኋል ስለዚህ መሐል ለሻሂዱ ምንድነው አሁን የዚህ ተንከባከባቸው አባብሏቸው አትቆጣ አታኩርፍ የሐምሌ ዝናባቱን ነው እኛኛ አትበል ነው ጥሩ ነው ጥፋት አታፈርፍን ያው በዚህ ውሃ ፈሷል ሰብን እዚህ አለ ግድግዳው ተልጧል አለ ነገር ፍለጋ አንተ ነገሮች ጥፋት እንኳን ብታይ ለማለፍ ሞክር ግን አርጃሉ ቀዋሙና አለ ንሳ ያ ማለት ሐላፍትናን ዘንጋ ማለት አይደለም ሁሉኩም ራዕን ወኩሉኩም ግን አንባገነናቱን በረባ ባረባው ወአትበል ነው ንጉስ ነህ ኦኬ የቤቱ ንጉስ ነህ እሷ ደግሞ ንግስት ነች ስለዚህ አንባገነናቱን በንግስና ኦኬ ንግስናህን አትርሳ አተኮፍሶ ይቀመጥ ቤት ውስጥ ተኮፍሶ መካከለኛ ሆነ አሉት እና ያው የነ መታረክ ሆነ አሉት ያን ማታረክ ሆነ ውዴታው መሐባው እየጦለገ ይሄዳል መጨረሻው ፍች ነው ሰው ያላየችልህን አትመሰክርልህም ብትጠየቅ አሁን ያየችውን የምትመሰክረው የነብዩ ሚስቶች ተመሰከሩኮ ነብያችን ቤት ሲውሉ ምን ያደርጉ ነበር አላቸው ሰዋብ ጠይቁ እቃ የሰራ ያግዙን ነበር የሚሰፋ ነገር ካለ ይሰፋሉ ያግዙን ነበር አሉ ስለምግብ ሳውነት እንዴት ነበር ማአበጡ አመን ቀጡ እንሽታከለ ወይላ ተረከ አንድ ቀን ቅባት በዛ ቅባት አነሰ ጨው አነሰ ጨው በዛ ተነዛንዘው ማያውቁ ነውራ ያወጡ ተፈለጉ ይበሉታል አልፈለጉ ይተውታል ስለዚህ ለምን እየቀመሰች ነው የሰራችው ወደው እሷ ፈቅደው እሷ ከሆነ የነ ሴቶች መብት ላለመጋፋት በምግብ ላይ ነውራ አውጥተው አያውቁም ቀምሰው ሲተውት ነው የሚገባንኛ ምን ችግር አለ ስንላቸው አይነግሩንም ደህና ነው ነው የሚሉት እስከዚህ ድረስ ነበር አንተም ያየችው ነው የምነግርልህ ብትጠየቅ ማለት ነው አይቀርም ደግሞ አላህም ዘንድ እንዴት ነበር ኑራችሁ እንዴት አድርጎ ነበር ያዝሽ ወይዘል መኡዲየቱ ሱይለት የተዘለመችው ልጅ እኮ አባቷ ፊት ተጠየቀች አይደል ፍትህ ለማግኘት ሚስትም እንደዚህ ሆነች ባል ያልመሰከረላት ሚስት ጀነት አገባም ሚስትም እንደዚህ